አሌክስ ነኝ። ዛሬ በመቶዎች የሚቆጠሩ ሰዎች ህይወትን የለወጠውን አንድ ሀሳብ እናወራ። የፋይናንስ የእውቀት ማነስ ቀውስ ፋይናንሻል ሊትረሲ ክራይሲስ የምንለው ማለት ነው። አሜሪካውን በዓለም ታሪክ ውስጥ ካሉ ከማንኛውም ህዝቦች በላይ ሀብታም ናቸው። አትሊስት ለረጅም ጊዜ ሀብታም ሆነው ቆይተዋል። ሆኖም ግን ብዙዎቹ ስለ ገንዘብ ነክ ጉዳዮቻቸው ይጨነቃሉ። ለምን ይመስላቸዋል? ሰዎች ገበያቸው በአንጻራዊ ሁኔታ ከፍተኛ ቢሆንም እንኳን ከአቅማቸው በላይ እየኖሩ ነው። ዛት ሪዝን የክሬዲት ካርዶቻቸውን ገደብ ጨርሰው ከደሞዝ እስከ ደሞዝ ወይም ፔቼክ ቱ ፔቼክ እየኖሩ ነው፣ ወይም ላልተጠበቁ ወጪዎች ገንዘብ እያስቀመጡ ነው። ብዙ ገንዘብ ባታገኝ እንኳን በፋይናንስ ረገድ አስተማማኝ መሆን ትችላለህ። ፋይናንሻሊ ሴኩር መሆን ትችላለህ። ተራ ሰዎች ወይም ኦርዲናሪ ፎክስ የምንላቸው እነዚህ አቨሬጅ ፒፕል የሚጠበቀውን ሪስክ በመቆጣጠር በስቶክ ማርኬት ላይ ኢንቨስት ማድረግ ይችላሉ፣ ወይም አክሲዮን መግዛት ይችላሉ። ለነዚህ ሁሉ ጥያቄዎች እንግዲህ መልስ የሚሆነው ፋይናንሻል ሊትረሲ ነው። እንግዲህ ፋይናንሻል ሊትረሲ ስንል የፋይናንስ እውቀት ማለት ነው። የዕለት ተዕለት መሰረታዊ ፋይናንስ ህይወትህ ኤቭሪዴይ ፋይናንሻል ሊቪንግ፣ የዕዳ መሰረታዊ ነገሮች፣ የክሬዲት ካርድ ዕዳ ምን ማለት እንደሆነ መረዳት፣ ቤዚክስ ኦፍ ዴት የቤት መግዣ ወይም ሞርጌጅ ብድር ምን ማለት እንደሆነ፣ የመኪና ክፍያ ምን ማለት እንደሆነ፣ ፐርሰናል በጀቲንግ ምን ማለት እንደሆነ፣ ገቢህና ወጪን ኢንካም ኤንድ ኤክስፔንስን ማወቅ። እንግዲህ ይህ አንዳንድ ጊዜ በጣም ቀላል ሊመስል ይችላል፣ ነገር ግን ግልጽ በሆነ ሁኔታ ቀላል አይደለም። የፋይናንስ እውቀት ከሌለህ ስለ ወጪ መጨነቅ አለብህ። እንዲሁም ዌን ዩ ሪታየር ጡረታ በምትወጣበት ጊዜ ግቦችን ማሳካት እንደምችል ማሰብ አለብህ ማለት ነው። you have to make sure you meet your goals when you retire። እነዚህን ነገሮች ሁሉ ካላደረግ አደጋ ውስጥ ነህ ማለት ነው። ቆም ብለህ ስለ ፋይናንስ ሁኔታ ማሰብ ይኖርብሃል ማለት ነው። you are not financially literate ማለት ነው።